እኔ አሁን የምለው የሚገርምህ ነገር ቅድምም እንኳን ኦኬ ስቼልሃለሁ። እንደዛ ከሆነ ገሃነም የሚገባ ሰው የለም ማለት ነው። ለዓለም ሁሉ የሚሞት ከሆነ እንዴ ገባሉ እንጂ እኮ እንገባለን ገሃነም ካለም ለሚገቡት ሞተዋል ወይ? ኢየሱስ ለማዳን ከሆነ ከገሃነም ለማዳን ከሆነ የሚሞተው ገሃነም ለሚገቡ ሞቷል ወይስ አልሞተም ኢየሱስ? እንዴ እግዚአብሔር የሰጠው እኮ ዓለምን ሊያድን አይደል እንዴ? ዮሐንስ ገባኝ። ግን ብሏል። ገሃነም ለሚገቡት ሞቷል ወይስ አልሞተም ነው ጥያቄያቸው የእነሱ። አሁን ገሃነም ለሚገቡት ሞቷል ወይስ አልሞተም? ከገሃነሙ ጋር ምን ያገናኘዋል? ወይ ከኃጢአት ጋር ነው እንጂ እኮ ገባኝ። ገሃነም ለሚገቡት ሰዎች ኢየሱስ ሞቷል ወይስ አልሞተም? እናውቃለሁ። እንጃ ሞቷል መሰለኝ እኮ ሞቷል ካልሽ ገሃነም ለሚገባሉ ይልሻል። አልሞተም ካልሽ ደግሞ ለሁሉም አልሞተም ማለት ነው። ለተመረጡት ብቻ ነው የሞተው። ጀነት ለሚገቡ ብቻ ነው የሚገቡት ብለው እንትን ይላሉ። እንደገና ደግሞ ዩኒቨርሳሊዝም የሚባል ደግሞ ሌላ ኮንሴፕት አለ። ሰምተሽ እንደሆነ ደግሞ ሌላ አለ። ሁሉም ሰው ገነት ነው የሚገባው መጨረሻ ላይ። ገሃነም ማለት ልክ እንደ እንትን ነው። ቅጣት የለም። ምንድነው ማረሚያ ቤት አታውቂም? ማረሚያ ቤት የሚቀጣ ሰው ተቀጠው መጨረሻ ላይ ሁሉም ሰው ይገባል። እንደዚህ የለም እኮ ወሂድ አለ ወላሂ አለ። ዩኒቨርሳሊዝም ይባላል እነሱ። ዩኒቨርሳሊዝም የሚባል ትምህርት ነው ያለው። ቸርች ፋዘርስ ብዙዎች እንደዛ ብለው ያምናሉ። ዩኒቨርሳሊዝም የሚባለው ዩኒቨርሳሊዝም ብለሽ ብትጠይቂ እንደዛ ነው ወይ ምን አለ እንዳትዪ። ዩኒቨርሳሊዝም ይባላል ራሱ ማለት ነውና ያ ትምህርት እንደዛ ነው። ሁሉም ሰው መጨረሻ ላይ ምን ይላል? ሁሉም ሰው መጨረሻ ላይ ገነት ይገባል። መስዋዕት በጨው ይቀመማል፣ የሰውም ሕይወት በእንትን ይቀመማል፣ በእሳት ይቀመማል የሚል አለ። ስለዚህ ገሃነም የሚገቡ ሰዎች ለእንትን ነው ብለው ነው የሚያምኑት፣ ለጊዜው ለመቀጣጫ ምናምን ነገር ብለው የሚያምኑ አሉ። እንደዛም የሚያምኑ አሉ። መስዋዕት በጨው ይቀመማል፣ የሰው ሕይወትም በእሳት ይቀመማል ይላል። ሁሉ በአዳም እንደሚሞት ሁሉም በክርስቶስ ሕያው ይሆናል ይላል ባይብል ላይ ማለት ነው። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች ሲሆኑ በአንድ ሰው መታዘዝ ደግሞ ሁሉም ጻድቃን ይሆናሉ ይላል። ሰዎች ሁሉ ሊድኑና እውነትን ለማወቅ እንዲደርሱ ይላል። ሰዎች ሁሉ ይድናሉ ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ። ብዙ ቦታ ላይ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ ሰውን ሁሉ ይልቁንም የሚያምኑትን በሚያድነው በሕያው አምላክ አለ ሰው ሁሉ ይድናል ይላል። ቲቶ 2:11 ላይ ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። አንደኛ ቆሮንቶስ 3:15 ላይ የማንም ስራ የተቃጠለ ቢሆን ራሱ ይድናል ሁሉ በእሳት እንደሚድን ይላል። ገሃነም ውስጥ ገብተው ይድናሉ የሚል ትምህርት ነው ያለው። ይሄ ምን ይባላል? ዩኒቨርሳል ሳሊቬሽን የሚባል ነገር አለ። ዓለም አቀፍ ደህንነት የሚባል ነገር አለ። ይህን ትምህርት የሚያስተምሩት እነ ኦሪገን ከቸርች ፋዘርስ መካከል ብዙ ናቸው። መስዋዕት በጨው ይቀመማል፣ የሰውም ሕይወት በእሳት ይቀመማል ይላል። ለምሳሌ ማርቆስ 9:49 ላይ ሰው በእሳት ይቀመማል። ለመቀመም ነው፣ እርማት ነው። የሆነ አንድ ልጅ ሲያጠፋ ትገርፊው የለ። ገሃነም የተፈጠረው ለዛ ነው እንጂ ሁሉም ሰው በክርስቶስ ይድናል የሚል ትምህርት አለ። ዩኒቨርሳል ሳሊቬሽን የሚባል ነገር ወደፊት ተሰሚያለሽ ማለት ነው። ሌላ ደግሞ አለ፣ ሌላ ትምህርት ደግሞ አለ። ምን የሚባል ትምህርት አለ መሰለሽ? ኢየሱስ እንትን ያለው ምንድን ነው? ኢየሱስ ገሃነም ገብቶ ተቀጥቷል ለሰው ሲባል ፔናል ሰብስቲሽናል አቶንመንት የሚባል አለ። ሰምተሽ ታውቂያለሽ? የምትክ ቅጣት ስርየት የሚባል ሪፎርምድ ቴዎሎጂ ውስጥ ነው ያለው። ያ ኮንቨናንት ቴዎሎጂ ውስጥ ነው ያለው ያ ነገር ራሱ። ሰምተሽ ታውቂያለሽ? ፕሮቴስታንት ውስጥ እንደዛ አይነት ትምህርት አለ። አረን ያላውቅም። ክርስቶስ ስሚ በደንብ ክርስቶስ ሰይጥኗል፣ በሰዎች ቅጣት ፋንታ ሲኦል ውስጥ በአብ የእሳት ቅጣት ተቀጥቷል የሚል ትምህርት ነው። ገሃነም ውስጥ ገብቶ ተቀጥቷል ለሰዎች ብለው እንዳይቀጡ። አብ የቁጣው ማብረጃ ነው ራሱ። በጣም ተቆጥቶ በአዳም የተነሳ በጣም ተቆጥቶ ነበረ። ያ ወሂድ በተሰቀለ ጊዜ ወደ መቃብር ወርዷል፣ ወደ ሲኦል ገብቷል የሚባለው ነው። ሲኦል ገብቶ ግን ተቀጥቷል ራሱ። አብ ቁጣውን ያበረደው በሱ ነው። እግዚአብሔር የሁላችን በደል በእርሱ ላይ ያኖረ ስለሚል ከዛ በኋላ ፔናል ሰብስቲሽናል አቶንመንት የሚባለው ትምህርት ፕሮቴስታንት ውስጥ ያለው ይሄ ነው ራሱ። እና ሴጣን ኢየሱስ ሸይጥኗል። መሸጥን ታውቂያለሽ? ሴጣን ሆኖ ነበረ ለተወሰነ ጊዜ ራሱ ማለት ነው። ምን ጉድ ነህ ግን አንተ ጋር። እኔ እኮ አንተ ጋር ስመጣት ሌላ ችግር ነው ይዤ የምሄደው። ጉድ ነው። ምን ይላል መሰለሽ? ስለኛ ኃጢአትም እርግማንም ነው የሆነው ኢየሱስ ኃጢአተኛ ብቻ አይደለም የሆነው።
ኃጢአትም እርግማንም ነው የሆነው ለጊዜው። እና ኃጢአት እግዚአብሔርን ማየት ስለሚጸየፍ ዞር አለና ቀጣው ራሱ ማለት ነው። ቁጣውን ያበረደበት ኃጢአተኛ ሳይሆን ኃጢአት ሆኗል ኢየሱስ። ላሳይሽ ጥቅሱን። ስለኛ ኃጢአትን አደረገው። አብ ኢየሱስን ኃጢአት አደረገው። ኃጢአት የሚባለው ራሱ ኢየሱስ ነው እንደ ባይብል። ላሳይሽ። ገላትያ ነው አሳይ። ገላትያ ሳይሆን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ነው ያለው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአትን ያላወቀው እርሱ ስለኛ ኃጢአት አደረገው ይላል። ኃጢአትን ይወቀ ኢየሱስ ኃጢአትን እግዚአብሔር ኢየሱስን ኃጢአትን ያደረገው ራሱ። ኃጢአት የሚባለው ራሱ ኢየሱስ ነው። አይገርምም? ይህ እኮ ኃጢአት አድርጎ ሳይሆን ያው የኛን ኃጢአት አደረገው እሱን እኮ በቃ ማን ነው ኃጢአት? እግዚአብሔር ማንን ነው ኃጢአት ያደረገው? እኮ ኢየሱስን ነው ያደረገው። ኢየሱስን ነው ይላል ባይብል። የኛን ኃጢአት ወስዶ ኢየሱስን ምን አደረገው? ኃጢአት አደረገው። ምክንያቱም እንትን ላይ ስለዚህ ኢየሱስ ምንድነው ማለት ነው? ኃጢአት ነው ማለት ነው ብሎ ነው የሚያስቀምጠው። ገላትያ ላይ ደግሞ ምን ይላል? እርግማን አደረገው ነው የሚለው። ተረገመ አይደለም የሚለው። የምታሳየኝ እንዴ? ተረገመ አይደለም የሚለው። እርግማን አደረገው። ኢየሱስ እርግማን ነው። እርግማን ነው እኮ ኢየሱስ እርግማን ነው እንጂ የተረገመ ነው አይደለም እኮ። ስለኛ ተረገመ ቢል ኖሮ ሌላ ጉዳይ ነው። ኃጢአትን ያላወቀው እንደገና ደግሞ ምን ይላል መሰለሽ? እሺ ገላትያ ምዕራፍ 3 ላይ ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ ይላል። ምን ሆኖ? እርግማን ሆኖ። አየህ፣ ህጉ ነው የተረገመው እንጂ ኢየሱስ አይደለም። ህጉ ግን ማነው እርግማን የሆነው? ማነው እርግማን የሆነው ነው የሚለው እዚህ ላይ እኮ። ህጉ ስለተረገመ ያንን ህግ ደግሞ የተሸከመው ኢየሱስ ነው። ኢየሱስ ስለዚህ ምን ሆነ አለ ኢየሱስ። ኢየሱስ ምን ሆኗል? ምን ሆኗል? እርግማን ሆኗል። እርግማን ነው። ኢየሱስ ኃጢአትና እርግማን ነው። ይሄ ትምህርት ምን ይባላል? ይሄ ትምህርት ምን ይባላል? ህግ ነው። ህግ የህግ ነው። ምን ይባላል? ይሄ ትምህርቱ ምን ይባላል? በፕሮቴስታንት ምን ይባላል ያልኩሽ? ፔናል ሰብስቲሽናል አቶነመንት የሚባል ነገር አለ። ሰይጥነዋል ይባላል። ሰይጣን ሆኖ ነበር ኢየሱስ በአንድ ወቅት የሚል ትምህርት የፕሮቴስታንት አዳሲያን ትምህርት ነው። እና የተወሰኑ ሰዎች አሉ፣ ሁሉም አይደሉም። የምትክ ቅጣት ስርየት ብለሽ ጠይቂያቸው። ፔናል ሰብስቲሽናል አቶነመንት የሚባል ትምህርት አለ። ክርስቶስ ሰይጥነዋል፣ በሰዎች ቅጣት ፋንታ ሲኦል ውስጥ በአብ የእሳት ቅጣት ተቀጥቷል የሚል ትምህርት ጉድ ነው። ቻዩ እንግዲህ እኔ እኮ ደህና ነገር አንተ ትክክለኛ የሆነ ነገር ልነግርህ ለታስረዳኝ ነው ብዬ ስመጣ ሌላ ነገር ለው ትለኩሰኛለህ። ከዛ ደግሞ አንድ ወር ይንጫጩብኛል። አይ ችግር የለውም ሙጂብ፣ ችግር የለውም። ኢንሻአላህ ሂድ፣ አትጥፋ። ወሰላም አለይኩም። ተኛ፣ እረፍት አድርግ። ሌላ ደግሞ ልንገርሽ፣ ገሃነም ልክ እንደ ከሰል እሳት ውስጥ ጨምሪ ምን ይሆናል? እሳት ይሆናል። ከዛ በኋላ ከዛ ይጠፋል፣ አመድ ይሆናል አይደለ? አመድ ይሆናል። ሲጠፋ ገሃነሙ ስቃይ የለም የሚሉት አስተማሪዎችም አሉ በክርስትና ውስጥ። ይሄን ታውቂያለሽ? ኧረ ተው ግን ተው። እኔ አላውቅም። እንደዛ ብለው የሚያምኑ ሰዎች አሉ። ራሱ ያ ምን ይባላል? ኮምፕሊት አኒሂሌሽን ይባላል። ራሱ ቶታል አኒሂሌሽን ይሆናል የሚል ትምህርት ያላቸው አሉ። አሁን ቀለሜንጦስ ዘእስክንድርያ ሌሎች